ዓለምን በሳይንሳዊ መነጽር አይቶ በሳይንሳዊ መንገድ የመረመራት ሳይንቲስቱ ስቲቨን ሆኪንግ የአካል ጉዳተኛ ነው ብያቸዋለሁ። ያውም ከአእምሮ በስተቀር የምርምር ሥራውን የሚገታ የመጻፍና የንግግር አቅም አሳጥቶታል። ታዲያ እንዴት ሆኖ ከሌሎች ይግባባል? እንዴትስ ይጽፋል? እንዴትስ መፍትሄ ይፈልግለታል የተባለ እንደሆነ ለዚህ ደግሞ ሌሎች ተመራማሪ መሐንዲሶች መፍትሄ አበጅተውለታል። እነ ትራቪስ ቦይንፊልድ የሚባሉ የመጠቀ የቴክኖሎጂ ዕውቀት ያላቸው ሊቆች እንደገና በአዲስ ፈጠራ ልዩ መሳሪያ ሰርተው የሳይንቲስቱን ዕውቀት እንዳይጨናገፍ አደረጉት። ቦይንፊልድ እንደሚለው ኮምፒውተሩን በ3 ክፍል ሰሩት። እዚህ ለመግለጽ የማልችለውን የዲቫይስ አይነቶች ጨምረው ኮምፒውተሩን የጥቁር ሳጥን ባህሪ አካተውበት ሰሩት። ከአካላቱ ሁሉ የምትንቀሳቀሰው በቀኝ ጉንጩ ላይ ብቻ ያለችው አንዲት ጡንቻ ብቻ ነች። ስለዚህ አእምሮው የሚያስበውንና የሚፈጽመውን በጉንጩ ጡንቻ ሲተላለፍ በኢንፍራሬድ የተሞላ መሳሪያ በመነጽሩ ጠርዝ ላይ ተገጥሞ የአእምሮውን መልእክት እንዲቀበል አደረጉት። ባጭሩ አእምሮ የሚያዘውን በጉንጩ ጡንቻ ሲተላለፍ ከመነጽሩ ላይ የተገጠመው መሳሪያ ከጉንጩ ጡንቻ ተቀብሎ ወደ ኮምፒውተሩ ያስተላልፈዋል። ኮምፒውተሩ ወደ ጽሑፍ ሲለውጠው በሌላ መሳሪያ ጽሑፉ ወደ ድምፅ ይለወጣል። ይህን በራሱ አስደናቂ የሆነው ሥራ ከዚህ በላይ እንዴት እንደተገጠመ ገብቶኝ ልገልጸው አይቻለኝም። በነገራችን ላይ የመሳሪያውን አሰራር ያነበበ አንድ አስተያየት ሰጪ ያለውን ብደግመው ይሻላል። እነዚህ ምሁራን የሚሰሩትን ሁሉ ሲገልጹ ሌላው እንዲገባው አድርገው አይደለም፣ ለማንኛውም ድንቅ ሥራ ነው ብሎ ጽፏል።